ከ5 ዓመት የዩኒቨርሲቲ ቆይታ በኋላና ከግራጁዌሽን በኋላ ተመልሻለሁ። መምህራኖቻችሁ የእውቀት አባት እናቶቻችሁ ናቸውና እጅግ በጣም እናመሰግናለን። ሰላም እንዴት ናችሁ? ከ5 ዓመት በፊት ዩኒቨርሲቲ ስገባ ዲግሪ ማግኘት ብቻውን ለስኬት በቂ እንደሆነ ወይም ሰክሰስፉል ለመሆን በቂ እንደሆነ አስብ ነበር። ዛሬ ግን ተመርቄያለሁ። ነገር ግን በዚህ የ5 ዓመት ቆይታዬ ያገኘኋቸው በጣም ውድና ጠቃሚ ትምህርቶች ከክፍል ውስጥ የተማርኳቸው አልነበሩ። እውነቱን ልንገራችሁ፣ በግቢ ውስጥ ብዙ ጊዜ አባክኛለሁ፣ ብዙ ስህተቶችንም ሰርቻለሁ፣ እንዲሁም ትክክል ያሉ ነገሮችንም ሳሳድድ ነበር። ስለዚህ እናንተም አሁን የዩኒቨርሲቲ ተማሪ ከሆናችሁ ወይም ወደ ዩኒቨርሲቲ ለመግባት እየተዘጋጃችሁ ያላችሁ የ11ኛ ክፍልና የ12ኛ ክፍል ተማሪ ከሆናችሁ ይህ ቪዲዮ የብዙ ዓመት ጸጸትን ሊያድንላችሁ ይችላል። እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት የበለጠ በግቢ ቆይታችሁ ሊሆን ይችላል እንደ ወጣት ደግሞ ውጤታማና ፕሮዳክቲቭ መሆን የምትችሉበትን መንገድ ይዛችሁ ትወጣላችሁ ማለት ነው። በዩኒቨርሲቲ ቆይታዬ ከተማርኳቸው እና በጣም ወሳኝ ከሆኑ ትምህርቶች መካከል የመጀመሪያው ያመንኩት ትልቅ ውሸት ይህ ነበር። እሱ ምንድነው? ጥሩ ውጤት ወይም ጂፒኤ ብቻውን በቂ ነው። አስታውሳለሁ በመጀመሪያዎቹ ዓመታት በአካዳሚክስ ትምህርቶች ላይ የማስመዘግባቸው ውጤት ሁሉንም ነገር የሚወስን ይመስለኝ ነበር። አትሳሳቱ፣ ጂፒኤ ወይም ውጤት አስፈላጊ ነው። ነገር ግን አሁን ላይ በእውነተኛው ዓለም ላይ ስታዩ ምን ትሰራለህ ነው እንጂ ምን ተምራለህ አይደለም። ለኔ ቫልዩ የሚሰጥ ነገር ታመጣልኛለህ የሚል ክሊያንትን ያለው እንጂ አንተ ስላመጣው ውጤት፣ አንቺ ስላመጣሽ ውጤት ማንም ኬር አያደርግም። ስለዚህ የንግግር ክህሎታችሁን ወይም የኮሚኒኬሽን ስኪላችሁን፣ የኔትወርኪንግ ስኪላችሁን፣ የሊደርሺፕ ስኪላችሁን እዚሁ በትምህርት ዓለም ላይ ያላችሁ አሁኑ የበለጠ እያሳደጋችሁና ዲቨሎፕ እያደረጋችሁ የምትሄዱበትን መንገድ ካሁኑ እየፈጠራችሁ የምትሄዱ ከሆነ በእርግጠኝነት ልነግራችሁ የሚችለው ነገር ብዙ ኦፖርቹኒቲዎች ወደ እናንተ የሚመጡበትን መንገድ መፍጠር ትችላላችሁ ማለት ነው። እነዚህ ከላይ ያልኳችሁ ክህሎቶች በዩኒቨርሲቲ ውስጥ እንደ ኮርስ አይሰጧችሁም፣ ግን ወደ እውነተኛው የስራ ዓለም ላይ ስትገቡ ከምንም በላይ የሚጠየቁት እነዚህ የነገርኳችሁ ስኪሎች ናቸው። ሁለተኛው ጊዜን ማባከን ይመለከታል። ይሄ እንኳን ብዙም የምጸጸትበት ሳይሆን ግን የበለጠ ራሴን ፑሽ ማድረግ ራሴን የበለጠ ፑሽ አድርጌ ብሄድ ከዚህ በላይ ደግሞ ጊዜን መጠቀም እችል ነበር ብዬ አሁን ላይ ሳስበው እንደዛ ይሰማኛልና ዩኒቨርሲቲ ውስጥ ብዙ ፍሪ ታይም አለ። ስፔሻሊ አሁን እኛ ወደ ፍረሽ ላይ እያለን ነበረ እንጂ ብዙ ስኬጁሎች ሲጋጩብንና ጊዜ ያልነበረን ሰዓት ከዛ በኋላ ዲፓርትመንት ከገባን በኋላ ብዙ ታይም ነበረን ማለት ክላስ የምንሄደው በሳምንት 2 ቀን ወይም 3 ቀን ቢሆን ማክሲመም ከበዛ ማለት ነውና አብዛኛውን ጊዜ የነበረው ታይም ፍሪ ነበረን። ኮርሶቹም የሚሰጡት ኮርስ አይነቶች ደግሞ ያን ያህል እኔ እንደራሴ ብዙም ከባድ ናቸው ብዬ አላስባቸውም እና ዲፓርትመንት ውስጥ ከገባችሁ በኋላ ማለት ነው የሚያያዙ አይነት ኮርሶች ስለሆኑ ያን ያህል ጊዜያችሁን የሚወስዱ አይነት ኮርሶች አይደሉም። ጊዜያችሁን በሚገባ መጠቀም የምትችሉበትም ጊዜ ዩኒቨርሲቲ የምትቆዩበት ጊዜያችሁ ወርቃማ ጊዜያችሁን ብዬ አስባለሁ። ማለት ኢነርጄቲክ ናቸው። አሁን ከሌላ ቦታ ነው አዳማን ከዚህ በፊትም መጥቼበት አላቅም፣ ከዚህ በፊትም እዚህ ኖሬም አላቅም። እንደኔው ደግሞ ከሩቅ ቦታ መጣችሁ የተለያዩ ዩኒቨርሲቲዎች ውስጥ ገብታችሁ የምትማሩ የዩኒቨርሲቲ ተማሪዎች ትኖራላችሁ። ግን እናንተ በመጣችሁበት ኢንቫይሮንመንታችሁ ላይ ቶሎ አዳፕት አድርጋችሁ ጊዜያችሁን ማኔጅ በማድረግ በዩኒቨርሲቲ ቆይታችሁ ውስጥ የበለጠ ፕሮዳክቲቭ መሆን የምትችሉበትን መንገድ መፍጠር ትችላላችሁ። እስቲ ያስቡት፣ በቀን ውስጥ 2 ሰዓት ብቻ ጊዜያችንን ጠቃሚ ነገር ላይ ብናውልና ይህን ለ5 ዓመታት ብናደርግ ከ3600 ሰዓት በላይ ይሆናል። በዚህ ጊዜያችሁ ውስጥ ምን አይነት ስኪሎች መማር ትችላላችሁ? አሁን ላይ በጣም ተፈላጊ የሚባሉ እንደ ቪዲዮ ኤዲቲንግ፣ እንደ ኮንቴንት ክሪኤሽን፣ ዲዛይን፣ የኮሚኒኬሽን ስኪል ወይም የፐብሊክ ስፒኪንግ ስኪላችሁንም የበለጠ ማሳደግ የሚችሉበትን ኦፖርቹኒቲዎችን በቀላሉ በግቢ ውስጥ ብቻ መፍጠር ትችላላችሁ። ነገር ግን እኔ እንደ ዩኒቨርሲቲ ተማሪ ወይም በግቢ ውስጥ በቆየባቸው 5 ዓመታት ውስጥ በፊት ከነበርኩበት የበለጠ አፕግሬድ ሆኜ የበለጠ የራሴን ማንነት ፈልጌ ያገኘሁበት ግቢ ነው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ወይም አስቱ ማለት ነውና በግቢ ውስጥ ሆኜ የራሴን ገቢ እንዳገኝ ካደረጉኝ ነገሮች መካከል አንዱ ዩቲዩብ አውቶሜሽን ነው። በአካልም ዩቲዩብ አውቶሜሽን ነው የምሰራው ብዬ ለሰዎች ስነግራቸው ምንድነው ዩቲዩብ አውቶሜሽን የሚሉ ሰዎች ስላሉ እስቲ አጠራሪንኪ ስለ ዩቲዩብ አውቶሜሽን ልንገራችሁ። ዩቲዩብ አውቶሜሽን ማለት ኤአይ ልትጠቀሙ ትችላላችሁ ወይም የተለያዩ ሰዎችን ኮንቴንቶች አፕግሬድ አድርጋችሁ የበለጠ ኤዲት አድርጋችሁ ፊታችሁን ማሳየት ሳይጠበቅባችሁ ወይም ልክ እንደዚህ አሁን እኔ በማወራበት መንገድ ፊታችሁን ማሳየት ሳይጠበቅባችሁ የተለያዩ ፌስለስ የሆኑ ቪዲዮዎችን በመስራት በእንግሊዝኛ ወይም እናንተ በምታውቁት በሌሎች የውጭ ቋንቋዎች ቪዲዮዎችን በመስራት ዩቲዩብ ላይ አፕሎድ በማድረግ የዩቲዩብን ሕግና ወይም ፖሊሲዎች በመጠበቅ ቪዲዮዎችን ፕሮዲውስ አድርጋችሁ ከዩቲዩብ ደግሞ ገንዘብ የምታገኙበት መንገድ ነው ማለት ነው። ይሄ ዩቲዩብ አውቶሜሽን ይባላል እና ይሄንን በመጀመሪ አሁን ላይ ኮንፊደንት እንደሆነ እንዲሁም ደግሞ እዚሁ ልክ እንደዚህ እናንተ ፊት ለፊት ላይ ቁጭ ብዬ የራሴን ቪዲዮዎች ኤዲት በማድረግ ሞቲቬት ያደረገኝ አንዷን የኒች መርጬ በዛ ላይ በመስራትና የተሻለ ሪዛልትን ስላገኘሁበት ነው ማለት ነው። እና
እውነቱን ልንገራችሁ መጀመሪያዎቹ ስራዎች ወይም መጀመሪያ ላይ ዩቲዩብ አውቶሜሽን ስጀምር አብዛኞቹ ቪዲዮዎች ስኬታማ አልነበሩም። ኢቨን የመጀመሪያ ልክ ሀብዬ ስጀምር የዩቲዩብ አውቶሜሽን የመጀመሪያ ቻናሌ ፌል አድርጎ ነበረ። ከዛ በኋላ ነው ሁለተኛው ቻናል የራሴ ሪሰርቾች በማድረግ አሁን ላይ ዩቲዩብ ላይ ምን ይሰራል ወይም ምን አይነት ቪዲዮዎች አይሰሩም የሚለውን ነገር የራሴን ሪሰርች ካደረግኩኝ በኋላ ኢቨን ሁለተኛው ቻናሌ ሞኔታይዝ ያደረግኩት ከ8 ወር በኋላ ነው። በዚህ ጉዞ ላይ ብዙ መውደቅና መነሳት እንዳለ አውቃችሁ ልትገቡበት ይገባል ማለት ነው። አሁን ላይ እየመጡ ዩቲዩብ አውቶሜሽን ጀምር በጣም ቀላል እኮ ነው፣ በ3 ወር ውስጥ ስኬታማ ትሆናለህ የሚሏችሁ ሰዎች አሉ። ታስ ኦኬ እነሱ አሳክቶት ሊሆን ይችላል። እናንተ በዛ ጊዜ ውስጥ ማሳካት ካልቻላችሁ ተስፋ ልትቆርጡ ነው ማለት ነው። ኤክስፔክቴሽናችሁን ሃይ አድርጋችሁ አትጉ ወይም ሎ አድርጋችሁ አትጉ። ብቻ እንደምታደርጉ ራሳችሁን አሳምናችሁ ግን ቀጣይነት ባለው መንገድ መስራት እንደምትችሉ ራሳችሁን አሳምናችሁ የምትገቡ ከሆነ በበለጠ ስኬታማ መሆን የምትችሉበትን መንገድ ትፈጥራላችሁ ማለት ነው። አውት ኦፍ ቶፒክ እንዳንሆን እሱን በሌላ ቪዲዮ ሰፋ አድርገን እንመጣበታለን። ሌላኛው በዩኒቨርሲቲ ቆይታዬ ከተማርኳቸው ምርጥ ነገሮች አንዱ ከኮምፈርት ዞን ወይም ከምቾት ቀጣና መውጣት ነው። ይህን የዩቲዩብ ቻናል ከመጀመሪያ በፊት በሰዎች ፊት ስናገር እና አዳዲስ ሰዎችን ስተዋወቅ እፈራ ነበር። ሰዎች ምን ይሉኛል፣ ከኔ በኋላ ምን እያወሩ ነው የሚለውን ነገር እፈራ ነበር። ነገር ግን አንድ የተረዳሁት ነገር አለ። የእናንተ እድገት የሚጀምረው ሰው ምን ይለኛል የሚለው ፍርሃት ከውስጣችሁ ሲወጣ ወይም ሲያበቃ ነው። አሁን ላይ ያለውኝ ብዙ ተማሪዎች አዳዲስ ነገሮችን የማይሞክሩት አቅም ስለሌላቸው አይደለም፣ ይልቁንም ሞክሮ ቢወድቁ በሰዎች ፊት ሞኝ ሆነው መታየት ስለሚፈሩ ነው። ስለዚህ ፍርሃታችሁን ፊት ለፊት ተጋፈጡት። ወደ 5ኛው ትምህርት ስንመጣ አንድ የምወደው አባባል አለ። ጓደኛህን አሳየኝና የወደፊት ህይወትን አሳያለሁ። ከሚደግፉና ጠንክሮ ከሚሰሩ ጓደኞች ጋር መዋል ህይወትን ይቀይራል። እኔም ራሴን ለማሳደግ የረዱኝ ትክክለኛ ሰዎች በዙሪያ ስለነበሩ ነው። እስቲ እናንተ አሁን ቆም ብላችሁ አስቡ። 5 የቅርብ ጓደኞቻችሁን ተመልከቱ። እንድታድጉ እየረዷችሁ ነው ወይስ አንድ ቦታ ላይ እንድትቀሩ እያደረጓችሁ ነው? መልሱ ለእናንተ ትቼዋለሁ። እሺ አሁን የ1ኛ ዓመት የዩኒቨርሲቲ ተማሪ ሆኜ እንደገና ብጀምር ኖሮ ምን አደርግ ነበር? የኔ መልሶች አንድ በአንድ ልንገራችሁ። አንደኛ በተቻለኝ ፍጥነት ጂፒኤን ወይም ውጤቴን መጀመሪያውን አስተካከል ነበር። ሁለተኛ ቢያንስ አንድ ከፍተኛ ገቢ የሚያስገኝ ክህሎት ወይም ስኪል ማር ነበር። ሶስተኛ ከአካዳሚክ ውጭ ያሉ መጽሐፍቶችን አነብ ነበር። አራተኛ ዘወትር ስፖርት ሰራ ነበር። አምስተኛ በዩኒቨርሲቲ ውስጥ ወይም ከዩኒቨርሲቲ ውጭ ካሉ ሰዎች ጋር ኔትወርክ አደርግ ነበር። ስድስተኛ የራሴን ኮንቴንት መስራት ጀምር ነበር። ሰባተኛ ፍሪላንሲንግ ቶሎ ጀምር ነበር። ስምንተኛ ህይወቴንና ጉዞዬን ዶክመንት አደርግ ነበር። ዘጠነኛ ራሴን ከሰዎች ጋር ማወዳደር አቆም ነበር። አሁን ላይ 11ኛ ክፍልና 12ኛ ክፍል ተማሪ ሆናችሁ ግቢ ለመግባት እያሰባችሁ ላላችሁ ተማሪዎች ደግሞ ግቢ ከመግባታችሁ በፊት ብታደርጉት ያልኳቸው ነገሮች ደግሞ የመጀመሪያው የኮዲንግ ወይም የኮምፒውተር አጠቃቀማችሁን ካሁኑ ማዳበር ብትችሉ የተሻለ በግቢ ውስጥ ጥሩ አድቫንቴጅ ይኖራቸዋል። የኤአይ አጠቃቀማችሁን ማስተር ማድረግ፣ የእንግሊዝኛ ቋንቋችሁን ወይም የላንጉዌጅ ፕሮፊሸንሲያችሁን ማሻሻል፣ እንዲሁም ደግሞ የመግባባት ወይም የኮሚኒኬሽን ስኪላችሁን አሳድጉ። ከዛ በተጨማሪ ደግሞ ስለ ገንዘብ አያያዝ እንዴት አድርጋችሁ ማኔጅ ማድረግ እንደምትችሉ ካሁኑ ግቢ ከመግባታችሁ በፊት ገንዘባችሁን ማኔጅ ማድረግ የሚችሉበትን መንገድ ማዳበርን ትለማመዱ። ግቢ ውስጥ የተሻለ ኤክስፒሪየንስ ይሆናችኋል ማለት ነው። እና እኔ በዩኒቨርሲቲ ቆይታዬ ውስጥ ብዙ መነሳትና መውደቆች ነበሩ። የማይረሱ ትዝታዎችንም እዚሁ አስቱ ውስጥ አሳልፍ ያለው ዩኒቨርሲቲ ህይወቴን ቀይሮታል። ነገር ግን የተማርኩት ትልቁ ትምህርት ይሄ ነው። እሱም የወደፊት ህይወታችሁ የሚወሰነው የምትይዙት ዲግሪ ሳይሆን በየቀኑ የምታደርጉት ጥረትና ውሳኔያችሁ ነው። ይህ ቪዲዮ በትንሹም ቢሆን ከጠቀማችሁ ቻናሉን ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እንገናኝ።